ህይወት ላይ ሁሉ ነገር አስጠልቷችሁ ያውቃል? ካልጋ ከመነሳት ጀምሮ መሰረታዊ የሚባሉ የዕለት ተዕለት ነገሮችን እስከ ማድረግ ድረስ ምንም አይነት ፍላጎት አጣችኋል? ድሮ የሚያስደስታችሁ ነገር አሁን አላስደስት ብሏችኋል? ለዚህ ምክንያቱ ምን እንደሆነና መፍትሄው ምን እንደሆነ ዛሬ ስለተማርኩኝ እሱን ሼር ላርጋችሁ። ስለዚህ ነገር ካወራን የግድ ስለ ዶፓሚን ለማውራት እንገደዳለን። ዶፓሚን ምንድነው ከሚለውን ጀምር። በተለምዶ ዶፓሚን ምንድነው ሲባል የምንለው ጀስት ደስ ሲለን የሚመነጭ ሆርሞን ነው እንላለን። የምንወደውን ምግብ ስንበላ፣ ቪዲዮ ጌም ስንጫወት፣ ቲክቶክ ላይ ስክሮል ስናደርግ፣ ወሲብ ስንፈጽም፣ ድረግ ነገሮችን ስንጠቀም የሚመነጭ የደስታ ሆርሞን ነው በሚል ነው ብዙ ሰው ዲፋይን የሚያደርገው። ይሄ ነገር እውነት ቢኖረውም ግን ደግሞ የዶፓሚን ጥቅም እጅግ ከዛ ያለፈ መሆኑን ብዙ ጊዜ ሲወራ አልሰማም። በዶፓሚን ዙሪያ ከተጻፉ መጽሐፎች ውስጥ በጣም ምርጥ ተብሎ የሚጠራው ዶፓሚኔሽን ተብሎ የተጻፈው መጽሐፍ ሲሆን የጻፈችው ደግሞ አና የተባለች ዶክተር ናት። ዲያሪ ኦፍ ዘ ሲኦ በተባለው ፖድካስት ላይ ተጋብዛ ብዙ አስገራሚ ነገር ተናግራለች። ዶፓሚን ሞቲቬሽን፣ ሪዋርድ እና ደስታን ኤክስፒሪየንስ እንድናደርግ የሚረዳን ሆርሞን ነው። ነገር ግን እሷ እንዳለችው ከሆነ ዶፓሚን ከደስታ ይልቅ ከሞቲቬሽን ጋር የበለጠ የተያያዘ ሆርሞን መሆኑን ነው። ያ ማለት ነገሮችን ለማድረግ ካለን ተነሳሽነት ጋር የተያያዘ ነው። So dopamine is a chemical that we make in our brain. It has many different functions, but one of its most important functions is that it helps us experience pleasure, reward, and motivation. It may be even more important for the motivation to do things than it is for the pleasure itself. ምንም አይነት ተግባርን ለመፈጸም ዶፓሚን ያስፈልገናል። ደስ የሚሉ ነገሮችንም ደስ የማይሉ ነገሮችንም ለማድረግ። በዚህ ላይ የተሰራ አንድ ታዋቂ ጥናት ነበር። አንድ አይጥ ወሰዱና መርፌ ወግተው ምንም አይነት ዶፓሚን እንዳታመነጭ አደረጓት። ዜሮ ዶፓሚን እንዲኖራት አደረጓት ማለት ነው ሰውነቷ ውስጥ። ከዛ ምግብ አዘጋጅተው መጀመሪያ ምግቡን አፏ ውስጥ ሲከቱላት ትበላለች። ከዛ ከምግቡ የሚገኘውንም ደስታ ማግኘት ቻለች። ከዛ ግን ምግቡን የተወሰነ ርቀት ላይ ሲያስቀምጡላት ጭራሽ ምግቡን ለማግኘት ካለችበት አትንቀሳቀስም። የፈለገ ቢርባት ለመብላት ወደዛ አትሄድም እስከተሞት ድረስ በዛች ርቀት የተቀመጠላትን ምግብ ላለመብላት ብላ በረሃብ ትሞታለች። There's a very famous experiment in which rats were engineered to have no dopamine in the brain's reward pathway. And the scientists discovered that if they put food in the rat's mouth, the rat would eat the food, would seem to get some pleasure from the food, if you can determine that from watching a rat eat. But if you put the food even a body length away, the rat will starve to death. The idea being that without dopamine, we're not motivated to seek out the things that we need for our basic survival. መጀመሪያ ምግቡ አፏ ውስጥ ሲጨመርላት በልታ ማጣጣም ቻለች፣ ያለ ዶፓሚን ማለት ነው። ትንሽ ርቆ ሲቀመጥላት ግን ወደ ምግቡ ተነስቶ የመሄድ ተነሳሽነት ከማጣቷ የተነሳ በረሃብ ሞተች። ይህ የሚያሳየን ዶፓሚን ከደስታ ይልቅ ከሞቲቬሽን ጋር የበለጠ የተያያዘ መሆኑን ነው። ያለ ዶፓሚን ለመኖር የሚያስፈልጉን ነገሮች ለማድረግ እንኳን ተነሳሽነት አይኖረንም። አስቡት፣ ምግብ ተነስቶ ለመብላት እንኳን አይጧ ዶፓሚን አስፈልጓታል። እኛም ብንሆን በጣም መሰረታዊ የሆኑ ነገሮችን ለማድረግ ተነሳሽነት እንዲኖረን ዶፓሚን ያስፈልገናል። Dopamine is necessary to be motivated to do the work to get the thing that we need. አልጋ ለማንጠፍ፣ ገላችንን ለመታጠብ፣ ልብስ ለማጠብ፣ ለማጥናት፣ ኢቭን ምግብ ለመብላት ዶፓሚን ያስፈልገናል። ስለዚህ እነዚህን የዕለት ተዕለት ተግባሮች እንድናደርግና ተነሳሽነት እንዲኖረን የተዘጋጀ በመሰረታዊነት የተቀመጠ ዶፓሚን አለ። ቤዝላይን ዶፓሚን የሚሉት ሰውነታችን ያንን ሁል ጊዜ ያዘጋጃል። ከዛ ውጪ ደግሞ ለብቻ ስቶር ተደርጎ የሚቀመጥ ዶፓሚን አለ። ቀደም ባልኳችሁ ሙከራ ላይ ሆን ተብሎ ነው አይጧ በመርፌ ተወግታ ዶፓሚን እንዳታመነጭ የተደረገው። እኛ ደግሞ ዶፓሚናችን በጣም እንዲቀንስ የሚያደርጉ ነገሮች አሉ። ያም የሆነው መቼ ነው ካላችሁኝ፣ ራሳችንን በጣም በሚያስደስቱ ተግባሮች በጠመድን ቁጥር ሰውነታችን ዶፓሚን የሚወስደው ከቤዝ ላይን ሳይሆን ስቶር ተደርጎ ሪዘርቭ ከተቀመጠው ነው። ነገሩ የበለጠ አስደሳች በሆነ ቁጥር ተግባሩ የሚወስደው የዶፓሚን መጠንም ይጨምራል። ለምሳሌ ተፈጥሯዊ ያልሆነ ሰውነታችን የማያውቃቸው ሰው ሰራሽ የሆኑ ደስታ የሚሰጡ ነገሮች አሉ። ለምሳሌ ድረጎች፣ አልኮል ምናምን። እነዚህ ነገሮች ስቶር ውስጥ የሚቀመጠውን ዶፓሚናችንን በጣም ያወርዱታል። ማወቅ ያለባችሁ ነገር ዶፓሚን ሰውነታችን ውስጥ ቢቀንስ በጊዜ ሂደት መልሶ የሚሞላ ነገር ነው። ማለቴ አልቆ የሚያልቅ ነገር አይደለም። ሪፊል ይደረጋል፣ ግን ጊዜ ይፈልጋል። ስለዚህ ያለምንም ስራ ልፋት ወይም አቺቭመንት ደስታን የሚሰጡ አክቲቪቲዎችን ባበዛችሁ ቁጥር ዶፓሚናችሁ ይወርዳል። በደጋገማችሁ ቁጥር ደግሞ ሰውነታችሁ ዶፓሚን አምርቶ ሪፊል ለማድረግ ጊዜ አይኖረው። በዚህ ምክንያት ቅድም ያልኳችሁ ድብርት፣ ዲፕሬሽን፣ ምንም ነገር ለማድረግ ተነሳሽነት ማጣት ይታይባችኋል። በዚህ ዘመን ያለምንም ልፋት ደስታ የሚገኝባቸው ሰው ሰራሽ መንገዶች በጣም ብዙ ናቸው። ቅድም ያልኳችሁ መጠጥና
ድረግ አለ፣ ፖርኖግራፊ አለ፣ ሶሻል ሚዲያዎች አሉ። እነዚህ ሁሉ የዶፓሚን ጸር ናቸው። ማለትም በጣም ይጨርሱታል። በዚህ ምክንያት አይደለም ደስታ የማይሰጥ ተራ ነገር ይቀርና ድሮ የሚያስደስታችሁን ለማድረግ ራሱ ተነሳሽነት አይኖራችሁ። ስለዚህ ዶፓሚናችሁን አቢዩዝ አታድርጉት። ዶፓሚናችሁን አጉል በሆኑ ደስታዎች አትጨርሱት። እንዳለቀ ደግሞ ከተሰማችሁ ሪፊል እስከሚደረግ ድረስ ደስታን ከሚሰጧችሁ ነገሮች ለተወሰነ ጊዜ ራቁ። በተለይም ከፍተኛ ዶፓሚን ከሚያመነጩ ነገሮች ማለት ነው። ካልሆነ ግን ዶፓሚናችሁ አልቆ ካልጋችሁ መነሳት፣ ከተቀመጣችሁበት መነሳት፣ ራሳችሁን መጠበቅ አትችሉ። ዶፓሚን ዲቶክስ የሚባል ነገር ሰምታችሁ ልታውቁ ትችላላችሁ። እንደ መፍትሄ የመጣው ለዚህ ጉዳይ ነው። ያ ማለት ያለ ልፋት ደስታን ከሚሰጡ ነገሮች ለተወሰነ ጊዜ መጾም ማለት ነው።